ምን አይሆንም። እንገናኛለን። እንዴ ቻው ሚሳቲ ቻው አላልቻት ለእኛ ቤት የመጀመሪያ እህታችን በጣም የምንወዳት የምናከብራት ቡዜ ትባላለች እና በጣም 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 ነው በአካል ስታገኛት የምትወጃት። ምናልባት በቪዲዮ ስታያት ትንሽ ምላሰኛ ነች እና ምናልባት እንዳትፈሪያት። ነው የምሬ ነው ጌታ። ዛሬ ቡዜ ላስተዋውቅ ነው የቀረሁት። መቼ? ዛሬ ነው። የእውነት እየዋሸሁኝ አይደለም። ላስተዋውቅሽ እንኳን ደህና መጣሽ። እንኳን ደህና መጣሽ እህት አለም። ደህና ነሽ? እንዴት ነሽ? ፍቅር ትባላለች። አውቃታለሁ። እንዴ ብቻዬን አልነበር እንዲያገኛልሻለሁ ያልከኝ? ብቻዬን አገኝሻለሁ ብዬ ነበረ። ብዙ ቦታ ፍቅር ከኔ ተለይታ መውጣት መግባት እየፈራች ስለሆነ አብረን ስላለችኝ ነው። እና ተዋወቂያት በደንብ ተናቀፉ እንጂ ተዋወቂያት እንጂ። እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ፍቅር ትባላለች። ብስኩት የሆነች ሌና አላልኩሽም? ያለች የኔ ብስኩት። አይደለም እውነት ስለተገናኘ በጣም ደስ ብሎኛል። ሳታውቂ ቢሆንም ያው ከዚህ በፊት እናንተ ጋር አልነበረችማ? በጣም ደስ ብሎኛል ስላገኘሁሽ። አይ አይደለም፣ ትናንትና ካፌ ላይ አስቀምጣኝ ሄድክ። አሁን ደግሞ ስቀጥረኝ ብቻ ነው እንደማገኘህ ነው የማውቀው ነው። ግን ደግሞ አንዳንድ አጋጣሚዎች ጥሩ ናቸው። ባይዘው ገባሽ? አሁን ለምሳሌ እኔን አገኛለሁ ብለሽ ስትመጪ እሷን ማግኘት ማለት ትልቅ ነገር ነው እና በጣም የምትወደድ ናት። ባይዘው ፍቅር እንደምታያት ነች። በጣም ጨዋ፣ በጣም አዝናኝ፣ በጣም አስተዋይ፣ በቃ ሁሉም ቦታ ላይ ያለች ልጅ ናት እና ፍቅርን አስተዋውቅሻለሁ ስልሽ የነበረዋ እሷን ነው እና እኮ ማስተዋወቅህ ምናልባት ብዙ ስለሷ ታብራራለች። ኦልሬዲ እኔና ፍቅር የምንተዋወቀው በጣም ረጅም ጊዜ ነው። የልጅነት ፍቅረኛ ነች። ያው በመሀላችን ትንሽ ብሬክአፕ ተፈጥሮ ተለያይተን ነበር ለተወሰነ ዓመታት። ከዛ ያው የማይገናኝ የለም በድጋሚ ተገናኘን ማለት ነው እና እኔና እሷ አብረን በነበረ ታይም ደግሞ አንቺ ኢትዮጵያ ነበርሽም ከሀገር ውጭ ነበርሽ እና ለዛ ነው። ብዙ ደስ አለሽ እንዴ? አውቃለሁ፣ ሚዲያ ላይ ብዙ አይቻታለሁ፣ ብዙ አውቃለሁ። በአካል ባላውቃትም ግን ደግሞ እኔ እናንተ አውርተን ተገናኝተን ቢሆን አይሻልም ነበር ማለት ነው? እንደዚህ ገጠመኝ እኮ ደስ ይላል። ብዙ ደስ ይላል አይደል? ሌላ ጊዜ ደግሞ አስበንበት በሰፊው እንዴት አይሻት እህቴን ግን ታላቀት እንዴት ነች? ኮስታራ ነች ምናምን ያው ብዙ መሳቅ መጫወት ብዙ ምንትን ማትለች። አይ እንደው ሚዲያ ላይ ሳያት ታስፈራ ነበር። አሁን ቀለል ያለች ሰው የምር በጣም ደስ ምትለው። ባልታወቃት ይቆጨኝ ነበር። አረት ደግሞ ቆንጆ ናት ባይዘወይ። አዎ እንዲህ ቪዲዮ ላይ ስታይ ማለት አስፈሪ ሰው ጭምድድ ያለች ነው ታስፈራ። አሁን ግን ቀለል ያለች ናት። ያው ትንሽ ብትኮሳተርም አሁን ስትኮሳተር የምታምር እህት እንዳለኝ ታውቂያለሽ ፍቅር? በጣም ብትኮሳተር የምታምር ብዙ ስትስቂ ደግሞ አሰብኩሽ። የምር ሰው ተኮሳትሮ ከአማረ እንደዚህ በስቅ ደግሞ ልሻስ ኢማጂን እንግዲህ አብርሽ እንደ ትላንትና ማለት ቁም ነገር አወራለሁ ብዬ ነበር የመጣሁት። ቁም ነገር እኮ ነው የምናወራው። አሁን እኮ ቁም ነገራችን ውስጥ ፍቅርም ትኖራለች። ለምን መሰለሽ? አሁን እኔ ብቻዬን አይደለሁኝም ገባሽ? ከእሷ ጋር እስካለው ድረስ እያንዳንዱ ቁም ነገራችን ውስጥ ምናምን ፍቅርም ትኖራለች ማለት ነው እያንዳንዱ ነገራችን ላይ እና እንትን ነው ቀለል ያለች ሰው ነች፣ የምትከብድ አይደለችም ምናምን እና ለዛም ነው ያገኘኋት ዛሬ ነው። በእሷ ፊት መጥፎ ነገር እንዳወራ አታርገኝ። ለሰው ልጅ ሪስፔክት አለኝ። ስለዚህ አዎ ቆንጆ ናት፣ ምርጥዬ እናት ናት። በዚህ እንደዚህ አታርገኝ። በቃ ሰው ፊት እንዳወራ አታርገኝ። ብቻ ነው ማውራት የምፈልገው ብዙ ነገሮች። አሁን እኮ እኔ ብቻዬን አይደለሁም። አሁን እኮ እኔና ፍቅር አንድ ነን ገባሽ? ብዙ አይደል ፍቅር እና ምን ልትፈልግ መሰለሽ? ብዙ እና ብቻውን ነበር ማግኘት የምፈልገው። ያም ሆነ ይህ ግን የሆነ ክስተት ነው የሚፈጠረው ገባሽ? አንቺ ሴት ልጅ ነሽ አይደለ? ቆም ብለሽ ራስሽን ይሄ ነገር አደርገው ልክ ነው አላደርገው ልክ ነው የሚለውን ነገር ይህ ከአንተ ጋር ግን አልጨረስኩም። ከእሷ ጋር ሆነ እንድታገኝ ሳይሆን ብቻ ነው እንድታገኝ። የማይሆን ነገር አታውራኛ። አሁን በቃ ተናግሬ ያለው ለእሷ የሚሆነውን ነገር ተናግሬ ያለው። መልካም ሴት ናት፣ እናት ናት፣ ሰው ናት። አልደበረሽም? ስለመደበሩ አይደለም እኮ አንተ ምን ሆነሃል? እንዴት ነው ምንም ምለው ቃላትን ያሳጣኝ አብርሽ። ልጅቷ በእርግጥ እኔም ቃል ነው ማጣለት የምሬ ነው። ብዙ አንቺ ብቻ ስታወሪ ሳይሆን እኔ ራሴ ቃል ያጥረኛል ስለ ፍቅር። ባይዘው አያችሁ እኔ ብቻ አይደለም ለካ ስሜቱ የኔ ብቻ ይመስለኝ ነበር። ታላቀት የራሱ ቃል የለኝም ስለሷ ሳወራ
እንባውን ላልተናነቃት ይችላሉ። ብዙ ችግር የለም አትጨነቂ። እንዲማ ተጨንቀሽብን አይሆንም። እንገናኛለን። እንዴ ቻው ሚሳኪ ቻው አላልሳት